ከዛሬ 2 ዓመት በፊት አርቲስት ሚሊዮን ብርሃኔና ኮሜዲያን እሸቱ እዚህ ቦታ ላይ ተገኝተው ነበር። እኔ ምንም ማቀው ነገር የለም። ለምን እንዳሰራችሁኝ እንኳን አላቀም። ፍታኝ እኮ ነው ምለ። ቦታውም መረዋ አቡነ ተክለ ሃይማኖት ገዳም ነው። ምን ይባላል ቦታው? ይሄ ቦታው መረዋ አቡነ ተክለ ሃይማኖትና ቅድስት ክርስቶስ ሰምራ አንድነት ገዳም ነው ይባላል። ከዛሬ 2 ዓመት በፊት ኮሜዲያን እሸቱና አርቲስት ሚሊዮን ብርሃኔ ወደዚህ ገዳም መጥተው ለቤተ ክርስቲያኑ የሚያስፈልገውን ነዋየ ቅድሳት አሟልተው ነበር ሄዱት። ከዛ ውስጥም ከምእመን ብር አሰባስበው ይህንን የመሰለ ቦቲ ገዝተው ነበር ሄዱት። በቦታው የውሃ ችግር ስለነበረ ያንን ችግር ለመቅረፍ 45 ዓመት ሙሉ ውሃ የለም ማለት ነው። የለውም፣ እንዲሁ በስቃይ ነው። ኑሮ በጣም ከባድ ነው። ጠብታ ውሃ የለችም። ከዛሬ 2 ዓመት በፊት የነበረውን ቤተክርስቲያንና ይሄ ነው ቤተክርስቲያኑ ማለት? አዎ ይሄ ነው። አሁን ቤተክርስቲያኑ ምን ላይ እንደሚገኝ ማስመለከታችሁናል። ተከታተሉ። ይህንን ቪዲዮ ለኮሜዲያን እሸቱ ማድረሳችሁን እንዳትረሱ። ምንም የአካባቢ ምእመናን አስተዋጽኦ የለውም። 100% ገዳሙ የሌላ እምነት ተጠቃሚዎች ናቸው። በዙሪያው ያሉ ምእመናን በዙሪያው ያሉ የለም። መተው ዳይ ምጽዋት ምናምን አይሰጡም? የለም። በአመት 6000 ብር ከተገኘ ድንቅ ነው። ቤተክርስቲያኑ አሁን ያለበት ሁኔታ ይሄንን ይመስላል። በጣም ብዙ ነገር ይቀርዋል። ቆርቆሮ አልገባም። እንደምታውቁት ሲሚንቶ ውድ ነው፣ ብዙ ነገር ውድ ነው። ከዛሬ 2 ዓመት ከነበረው ይሻላል፣ ተሰርቷል። እናንተው በደገፋችሁት እገዛ አሁን ላለበት ደረጃ ደርሷል። ተክልዬ ልጆች ኦርቶዶክሳውያን በሙሉ ይህንን ቤተክርስቲያን እንደጀመርነው እንጨርሰው ስል በእግዚአብሔር ስም ጠይቃለሁ። ለማንኛውም የገዳሙን ስልክ ያዙ። እሺ እሺ 0920 እሺ 66 17 38 38 ፐርፌክት 17 በጣም አሪፍ። አይዞት አባ፣ እግዚአብሔር የሚሰራውን ተአምር ያያሉ። ልባችሁ እንደተሰበረ አይቀርም። ተክለ ሃይማኖት ያውቃል።